ሰላም ዛሬ ደግሞ ያስገባነውን ሪካርድ እንዴት ካውንት እንደምናደርግ እናያለን። ፎር ኤግዛምፕል እዚህ ጋር የተማሪዎች ሪካርድ አለን። የኤቢሲ ስኩል አቨሬጃቸውን፣ ግሬዳቸውን፣ ራንካቸውን የሰራ ነው። ስለዚህ እዚህ ጋር አንድ ሪካርድ አስቀምጫለሁ። ምንድነው ካውንት ማድረግ ነው። ይህን ካውንት ኤ ፕላስ ያመጡትን ስንት ተማሪ እንደሆነ፣ ኤ ያመጣውን ስንት ተማሪ እንደሆነ፣ ቢ ያመጣውን ስንት ተማሪ እንደሆነ ካውንት እንድናደርግ ነው። እንግዲህ እንደዚህ አይነት ነገር ምንድነው ለምንድነው የሚጠቅመን? ብዙ መረጃ ወር ብዙ ሪካርዶች ካሉን እያንዳንዱን ማኑዋሊ መፈለግ ስለሚያስቸግር በአንድ ላይ አንዲ በፎርሙላ እንሰራለን ማለት ነው። ሶ ፎር ኤግዛምፕል የመጀመሪያው ኤ ፕላስ ያመጣ ተማሪ ኦር ደግሞ ኤ ፕላስ ያመጡ ተማሪዎች ስንት እንደሆኑ ለማወቅ ፎርሙላ አለን። እዚህ ፊት ለፊቱ ላይ ክሊክ አድርግና እዚህ ፊት ለፊቱ ላይ ክሊክ አድርግና እዚህ ኢኳልስ ቱ ካውንት ኢፍ ላለው ካውንት ኢፍ ብዬ ቅንፍ ከፍተና ኬት እስኬት ያለውን ነው ኦር ደግሞ የትኞቹን ሪካርድ ነው ካውንት የሚያደርግልኝ። እኔ የፈለግኩት ምንድነው ኤ ፕላስ ስለሆነ ግሬድ ነው። ግሬድ ያለው ደግሞ እዚህ እነዚህ ግሩፕ ውስጥ ነው ግሬድ ያለው። ያ ማለት ምንድነው እዚህ አይ ላይ ነው ያለው ማለት ነው። አይ ላይ ነው ያለው። ሶ እዛ ግሩፕ ውስጥ ገባና እዚህ ከመጀመሪያው ሰው የመጀመሪያው ሪካርድ ይኸውና እዚህ ጋር እዚህ ከመጀመሪያው ሪካርድ እስከ መጨረሻው ድራግ አደርጋለሁ። ከመጀመሪያው እስከ መጨረሻው ድራግ አደርጋለሁ። ከዛም በኋላ ኮማ አደርግና ትምህርት ጥቅስ ውስጥ ምንድነው እንዲቆጥርልኝ የፈለኩት ኤ ፕላስ ያመጡትን ተማሪዎች ስንት እንደሆኑ መጠናቸውን ቆጥሮ እንዲነግረኝ ነው። ከዛን ትምህርት ቀንፌን እዘጋለሁ። ትምህርት ጥቅሴን ከዘጋው በኋላ ማለት ነው። ከዛን ኢንተር እላለሁ። አንድ ተማሪ ብቻ ነው ኤ ፕላስ ያመጣው፣ እሱም የኛው ተማሪ ነው ኤ ፕላስ ያመጣው። በዚህ እናገኛለን። ያው ምንድነው እዚህ ኳልስቶን እና አሁንም ኤ ያመጣውን ኦር ደግሞ ይሄንን እንዝለልና ቢ ያመጣውን እዚህ ኳልስቶ ካውንት ኢፍ እንበልና ቅንፍ ውስጥ ከአይ 3 እስከ አይ 13 ድረስ ያለውን ከዛም በኋላ ኮማ አረግና ትምህርት ጥቅስ ውስጥ ቢ ያመጣውን ነው። ከዛን ትምህርት ጥቅሴን እና ቅንፉን እዘጋለሁ። ኢንተር እላለሁ። 3 ተማሪ ቢ አምጥቷል ማለት ነው። 3 ተማሪ ቢ አምጥቷል ማለት ነው። ፎር ኤግዛምፕል እዚህ ጋር ደግሞ ያለፈ ምን ያህል ተማሪ እንደሆነ ማወቅ ከፈለግን እዚህ ጋር ያለፉ ተማሪዎችን ማወቅ ከፈለግን እዚህ ኢኳልስ ቱ ካውንት ኢፍ እንልና ካውንት ኢፍ ብለን ቅንፍ እንከፍታለን። ስለዚህ ይሄ ደግሞ ፓስ ኤንድ ፌል ስለሆነ የነዚህ ሪካርድ ደግሞ ያለው ይኸውና እዚህ ጋር በኤች መደዳ ነው። ስለዚህ የመጀመሪያው ሰው ይኸውና ከኤች 3 ማለት እችኛዋ ሮሷ ናት። ኤች ማለት ኮለመን ነው። ስለዚህ የዚህ ሴል አድሬስ ኤች 3 ነው። የመጀመሪያው ሰው እስከ እዚህ እስከ መጨረሻው ድረስ እስከዚህ ማለት ከሁሉም ውስጥ ካውንት አድርጎ ስንት ተማሪ እንዳለፈ ያሳየናል። ኦር ደግሞ ስንት ተማሪ ፓስ እንደሆነ ያሳየናል ማለት ነው። ስለዚህ ያን ለመስራት ምንድን እናደርገው? ኳልስቱ ካውንት ኢፍ እንልና ቅንፍ ከፍተን ከዛም በኋላ ምንድን እናደርገው? ፓስ ኤንድ ፌል ስለሆነ በኤች መደዳ ኤች 3 እስከ ኤች 13 ብለን እንጽፋለን። ከዛን ኮማ ከዛን ትምህርት ጥቅስ ውስጥ ፓስ ብለን እንጽፋለን። ከዛን ትምህርት ጥቅስ ከዛን ብራኬቱን እንዘጋለን። ኢንተር እንላለን። 9 ተማሪ አልፈዋል ማለት ነው። 9 ተማሪ አልፈዋል ማለት ነው። ስለዚህ እስቲ ቼክ እናድርግ። ማኑዋሊ ቆጥረን ቼክ እናድርገው እስቲ 1 2 3 4 5 6 7 8 9 ተማሪ አልፈዋል ማለት ነው። ስለዚህ በዚህ መንገድ ካውንት ማድረግ እንችላለን። ሌላው ደግሞ ቁጥራዊ የሆኑ ነገሮችን ለምሳሌ ከሰባ በላይ አቨሬጅ ያላቸውን ተማሪዎች መጠናቸው ስንት እንደሆነ ቁጠርልኝ ማለት ከፈለገን እዚህ ኳልስቱ እንልና ካውንት ኢፍ ብለን ቅንፍ እንከፍታለን። ሶ አቨሬጃቸው የት ነው ያለው? እዚህ ጂ ላይ ነው ያለው። የጂ 3 እስከ ጂ 13 ብለን እንጽፋለን። ከዛም በኋላ ኮማ እናደርግና ትምህርት ጥቅስ ውስጥ ግሬተር ዛን 70 ብለን እንጽፋለን። ከዛን ትምህርት ጥቅስና ብራኬቱን እንዘጋለን። ኢንተር እንላለን። ሶ 5 ተማሪ አለን ማለት ነው። 5 ተማሪ ከ70 በላይ አቨሬጅ አምጥቷል። 5 ተማሪ ከ70 በላይ አቨሬጅ አምጥቷል። እስቲ ቼክ እናድርገው። 1 2 3 4 5 እነዚህ አምስቱ ከ70 በላይ የመጡ ናቸው። ስለዚህ እዚህ ጋር ቁጥራችን 5 ካውንት አድርጎ 5 ሰጥቶናል። ሶ ካውንት ኢፍ ለዚህ ይጠቅመናል። አመሰግናለሁ። የበለጠ መረጃ ለማግኘት የዩቲዩብ ቻናሌን ሊንኩን እዚህ ባዮ ላይ አስቀምጫለሁ። በመጫን ሰብስክራይብ ያድርጉ። አመሰግናለሁ።